በዛሬው ቪዲዮ አንድ የአፕል ፍሬ የህይወቷን መስመር ስለቀየረላት ድንቅ ተዋናይትና ድምጻዊት የህይወት ታሪክ እናጋራችኋለን። በዚህ ቻናል የምንጊዜ ምርጥ ኢትዮጵያዊ ባለውለታዎችና ዝነኞች ያለፉበት የህይወት ከፍታና ዝቅታ፣ የህይወታቸው መስመር የቀየረውን አጋጣሚ፣ በተሰማሩበት የሙያ ዘርፍ የሰጡትን አበርክቶና ስኬታቸውን እንተርካለን። ውድ የቻናላችን ቤተሰቦች ቀጥሎስ የማንን ታሪክ እናጋራችሁ? ሐሳባችሁን እንድታካፍሉን በአክብሮት ጋብዘናችኋል። ወደ ዛሬዋ ተወዳጅና እጅግ አስደናቂ ህይወት ተሞክሮ ያላት ባለታሪካችን ስንመለስ ለእያንዳንዱ ተወዳዳሪ አፕል ይሰጣል መባሉን ሰምታ በተወዳደረችበት የቁንጅና ውድድር ሚስ ኢትዮጵያ በመሆን ያጠናቀቀች፣ በጣት የሚቆጠሩ ፊልሞችን ሰርታ ዝናዋ ከመቶ በላይ ፊልም ከሰሩት ባለሙያዎች ከፍ ብላ ያለች፣ አንድ ተከታታይ ቴሌቪዥን ድራማ ተውና በድራማው አጨራረስ ሺዎችን ያስነባችና የሚሊዮኖች ልብ ውስጥ የከተመች፣ በኢትዮጵያ የሙዚቃ ኢንዱስትሪም የራሷ አሻራ ያሳረፈች፣ ከዚህ በላይ በፋሽን ዲዛይን ዘርፍም ከ10 ዓመታት በላይ ተጋች ምርጥና የመልከ ብዙሃን ሳያት ደምሴ ህይወት ታሪክ ባጭሩ እናስቃኛችኋለን። ሳያት የሁለተኛ ደረጃ ትምህርት ቤት ተማሪ ሆና አንድ ዜና ትሰማለች። ዜናው አንድ ትልቅ የቁንጅና ውድድር እንደተዘጋጀ፣ በዛ ውድድር ላይ ተሳትፈው የመጨረሻዎቹ 25 ዝርዝር ውስጥ ለገቡ ተሳታፊዎች ከውድድሩ እስኪሰናበቱ በየቀኑ አንዳንድ የአፕል ፍሬ እንደሚሰጥ ነበር። እናም የቅርብ ጓደኛዋን ትጎተጉትና ቢያንስ ባናሸንፍ እንኳን እስክንሰናበት በየቀኑ አፕል መብላት ጥሩ ድል እንደሆነ ነግራ ታሳምናታለች። ጓደኛዋን በዚህ ሐሳብ ተስማምታ ውድድሩ ላይ ይሳተፋሉ። በመጨረሻም የዚህ ውድድር አሸናፊና ሚስ ኢትዮጵያ ሆና አክሊሉን መድፋት የቻለችው የ17 ዓመቷ ሃይስኩል ተማሪ ሆና ተገኘች። እናም በዚህ መንገድ ገብታበት ሳራን የመሰለ ድንቅ ፊልም ለተመልካች አበረከተች። በእረኛ የተከታታይ ቴሌቪዥን ድራማ በትወና ብቃቷ ብዙዎቻችን ከምናቃት በላይ መሆኗን ያስመሰከረችው ሳያት ሳራ ከተሰኘው ፊልሟ ቀጥሎ ስላንቺ፣ ላውንደሪ ቦይ፣ የብርሃን ፊርማ፣ ስሜት ወይስ ስሌትና ህጋዊ ጋብቻ የተሰኙ ፊልሞች ላይ በመተወን ብቃቷን አስመስክራለች። ሳያት ቆንጆና አክትረስ ብቻም አይደለችም። ጆሮ ገብ የሆኑ በተለይም በ90ዎቹ ወጣቶች ዘንድ አይረስ የሆነ ሙዚቃ ስራዎችን ሰርታለች። በክፍል 3 ቁጥር 1 የሙዚቃ አልበሟ ኢንዱስትሪውን የተቀላቀለችው ሳያት ተውማነ፣ ሐሳቡን መስረቅ፣ እንደ ልጅነቴና እስክሽር በብዙዎች ዘንድ ተወዳጅነትን ያተረፉላት የሙዚቃ ስራዎቿ ሲሆኑ የሀገር ካስማ የተሰኘ ምርጥ ሀገራዊ ፋይዳውና መልእክቱ ከፍ ያለ ሙዚቃ ከአንጋፋና ወጣት ድምጻን ጋር በመሆን ተጫውታለች። ስለ ሴቶች ጥቃት የሚያንገበግባት ሳያት ደምሴ በርካታ ወጣት ሴቶችን የሚያበረቱ፣ የደከሙትን የሚያጀግኑ፣ የተስፋ መቁረጥ አፋፍ ላይ ያሉትን ተስፋ የሚመልስ ጠንካራ በሳልና አስተማሪ ንግግሮች በማድረግና ተሞክሮቿን በማካፈል በተለያየ ጊዜና መድረክ አጋርነቷን አሳይታለች። ሳያት ደምሴ ደረጃቸውን የጠበቁና ጥርት ያሉ ጥቂት ፊልሞችን ብቻ ሰርታ ነው ብዙሃንን ያስጨበጨበችው። ብዙ የፊልም ስክሪፕቶች ሲመጡላት በመመለስ ትታወቃለች። ምክንያቱም ተጠይቃ ስትመልስ ስክሪፕቱን ስለወደድኩት ብቻ አልሰራም፣ ታሪኩ ሊያሳምነኝ ይገባል። አብዛኛዎቹን ስክሪፕቶች ለመተወን የማልመርጣቸው የሴትን ልጅ ያለመቻል ድጋፍ ፈላጊ እንደሆነች ይተርካሉ። ሌላው ደግሞ ኢትዮጵያ ውስጥ የተለያየ ሴት ባህል መልከሰብ አለ፣ ግን ተፈቃሪ ወይም አፍቃሪዋ ሴት ሁሌ ቆንጆ ሴት መሆኗ እንደ ግዴታ ሲታሰብ ምቾት አይሰጠኝም ትላለች። እናም በአመት አንድ ፊልም ብቻ መርጣ ትሰራለች። የብዙ ብርቱ ሴቶች ተምሳሌት ሆና ዛሬ ያለችበት የስኬት ማማ ላይ ያለችው የድምጻዊት ተዋናይት፣ ሞዴል፣ የፋሽን ዲዛይነርና ታታሪ የቢዝነስ ሴት የሆነችው የሳያት ደምሴን ህይወት ታሪክ ባጭሩ ያሰናዳንበት ዝግጅት ይህንን ይመስላል። በቀጣይ የሌላ ዝነኛና ስኬታማ ኢትዮጵያዊ ታሪክ ይዘን እንቀርባለን። ውድ የቻናላችን ቤተሰቦች ይህ ዝግጅት ከተመቻችሁ ቤታችንን ተወዳጁት። በቀጣይስ የማንን ታሪክ እናቀርብላችሁ? ሐሳባችሁን በኮሜንት እንድታጋሩን ጋብዘናችኋል። የዛሬው ዝግጅታችንን በዚያ በቃን። ቸር ቆዩን።